Ethiopia Link ጧት ልናደርጋቸው የማይገቡ 5 ነገሮች ናቸው አሁን ምናነሳቸው። ጧት የተሻለ ንቁ የቀን ውሏችን ላይ ንቁ ቀልጣፋ ሆነን እንድንውል ይረዱናል እነዚህን። እሺ መደገፍም መቃወም አይቻልም ይሄ ነው እና እነዚህ ነገሮች ብናደርግ ግን የተሻለ ባናደርግ የተሻለ ውሏችን ጥሩ እንዲሆን ይረዳናል ተብሎ የሚነገሩ ነገሮች ናቸው። አንደኛው ለምሳሌ አላርም የስልክ አላርማችን ላይ ማታ ልንተኛ ስንል ጧት ምን እንነሳበትን ሰዓት አላርም እንሞላለን አይደል? ሰዓት ሞልተን እንተኛለን። ልክ ጧት ግን ስንነቃ ልክ አላርሙ ሲጣራ መልሰን እናጠፋውና 10 ደቂቃ ብለን ደግሞ ስኑዝ እናረጋለን። ስኑዝ እናረጋለን። ልክ ለ10 ደቂቃ ይያልን እንደዚህ የምናደርገው ነገር የቀን ውሏችን ላይ በጣም ተጽዕኖ ይፈጥራል ተብሏል። በተለይ ይሄ አሁን ለ10 ደቂቃ የምንቀጥላት ነገር አንደኛ ስንነቃ ጥልቅ ከተባለው እንቅልፍ ነው የነቃ ነው። ስለዚህ ሰውነታችን በቂ እንቅልፍ አግኝቷል። እንደገና ደግሞ ለ10 ደቂቃ በመናደርጋት አላርማን ለማስረዘም የምናደርገው ጥረት ምንም በስነ ስርዓት እንኳን ጥልቅ የሚባለው እንቅልፍ ውስጥ እንኳን መግባት አንችልም በዛ ደቂቃ ውስጥ። በዛ ላይ ደግሞ ሙሉ በሙሉ አይምሮአችንም ረፍት ላይ አይሆንም። በቃ ይጮህ ይሆን አይጮህ ይሆን የሚል አስተሳሰብ ላይ ነው የሚቆየውና አንዳንዴ 10 ደቂቃ ሞልተን እኮ በ5 ደቂቃ ላይ ብዙ የተኛን መስሎን እናየዋለን። ጮሆ አምልጦኛል እንዲህ ብለን። ስለዚህ ይሄ በጣም ጥልቅ ወደ ተባለው የእንቅልፍ ስርዓት ውስጥ እንዳንገባ የሚያደርገን ነገር ነውና ለ10 ደቂቃ ያንን ነገር ማድረግ የበለጠ እንደውም በእኛ ላይ የድካም ስሜት እንዲፈጠር የመነቃቃት ነገራችንን እንዲደበዝዝ የሚያደርግ ነገር ነውና የቀን ውሏችን ላይ ትልቅ ተጽዕኖ ይፈጥራል። ለ10 ደቂቃ እያደረጉ መቀጠል ጥሩ አይደለም ተብሏል። እንዲሁም እኮ ቀደም አድርገን እንሞላለን አይደለም? 12 ሰዓት መነሳት ካለብን ሩብ ጉዳይ ለ12 አድርገን ከጮኸ በኋላ ከ15 ደቂቃ በኋላ ደግሞ የ10 ደቂቃ ደግሞ ተብሎ ይታያል። እንደዛም አለ። ስለዚህ ይሄኛው የሚመከር ነገር አይደለም ተብሏል። ሌላኛው ደግሞ ጧት ልክ ስድ ከተነሳን በኋላ የመጀመሪያ የምንጠጣው ነገር ቡና ሊሆን ይችላል። ቡና መጠጣትም በቃ ጧት ቶሎ ከእንቅልፋችን እንድንነቃ የሚረዳን ነው፣ ንቁ እንድንሆን የሚረዳን ነገር ነው እየተባለ እንድንጠጣ ይደረጋል። ሰውነታችን ግን አንዴ ከእንቅልፍ ከነቃ በኋላ በተፈጥሮ ኮርቲሶል የተባለ ነገር ያመርታል እና ይሄ ኮርቲሶል የተባለው ነገር ጧት ላይ ንቁ እንድንሆን የተሻለ ንቁ ቀልጣፋ እንድንሆን ሊረዳን የሚችል ሆርሞን ነው። እኛ ግን ይሄንን ነገር ሰውነታችን በተፈጥሮ የሚያገኘውን ነገር እየተውን ቡና እንድንጠጣ ያደርጋልና ቡና እንድንነቃቃ የሚረዳን ነገር ነው፣ እንድንነቃ ይረዳናል። ግን በተፈጥሮ ያለውን ይሄ የኮርቲሶል መጠን ግን ይሄ አሁን ቡናን በጠጣን ቁጥር በተፈጥሮ የሚመረተው ይሄ የኮርቲሶል መጠን እየቀነሰ እንዲሄድ ያደርግና ጭራሽ ሰውነታችን ለቡና ጥገኛ ይሆናል። መላመድ ደረጃ ሊደርስና በተፈጥሮ ጥሩ ንቁ የመሆን ነገራችን እየቀነሰ እንዲሄድ ያደርጋል። ቡናን መጠጣት ተብሎ የሚመከረው ከነጋ ከተወሰኑ ሰዓታቶች በኋላ ግን ብንጠጣ የተሻለ፣ ምክንያቱም በሰውነታችንም የኮርቲሶል መጠኑ ስለሚቀንስ እንደ አዲስ ንቁ እንድንሆን ደግሞ ይረዳናልና ልክ ጧት እንደተነሳ ቡና መጠጣት የሚመከር ነገር አይደለም ተብሏል። ጧት ላይ ደግሞ ልክ ከእንቅልፋችን ደግሞ ልክ እንደነቃን ወይ እዛው አልጋችን ላይ እንደሆንን ደግሞ ሶሻል ሚዲያዎችን መጠቀም እሱም መቅረት ያለበት ነው ተብሏል። ይሄኛው ከሶሻል ሚዲያ ጋር ተያይዞ የተነሱት ነገሮች አሁን እንደዚህ ፌስቡክ፣ ትዊተር የተባሉት ነገሮች አንዳንዴ ጧት ላይ ልክ ስንነሳ በጣም የተጋነኑ እንደገና ደግሞ ውሸት የበዛባቸው ስሜታችንን ሊነኩ የሚችሉ ከባባድ ዜናዎችን በዜና መልኩ ከሌኮ እንደዚህ ሆነ ወይ ደግሞ ትልቅ ያልተፈጠረ ነገር ሆነ ተብሎ በዛ ደረጃ ላይ ሲነገርና ያለንና በጧት እንደነቃን ይሄንን ነገር የምናይ ከሆነ ሰውነታችን ይሄ የመረበሽ አይነት ስሜት ይሰማዋል። ቀናችን ይረብሻል። እና የቀን ውሏችን ላይም ጥሩ አይነት ውሎ እንዳንውል ይረዳናል ተብሏል። ስለዚህ ብዙ ጊዜ ደግሞ ያው ሶሻል ሚዲያዎች ላይ የሚታሙበት ሶሻል ሚዲያ ማንድም የሚታማበት ያው ከውሸት ጋር የተያያዘ ነገር ነው። ስለዚህ ውሸት በብዛት የሚነገርበት ነው። ይሄ የቀን ውሏችን ደብሮን ንቁ ሳንውል ክብድ እንዳለ እንደዚህ ተከፍተን እንድንውል ሊያደርገን ይችላልና ለቀን ውሏችን ደግሞ ጧት ላይ የምንፈጥረው ስሜት ወሳኝነት አለው። ጧት ላይ በጥሩ ስሜት የምንነሳ ከሆነ የቀን ውሏችንም ጥሩ ሆኖ እንዲቆይ ያደርጋል። ሌላኛው ነገር ከጨለማ ጋር በተያያዘ ነው። ከእንቅልፍ ከነቃም በኋላ ጨለማ ውስጥ ለረጅም ሰዓት የመቆየት ልምድም አለን። በተኛንበት እዛው መብራት አጠፋፍተን ለረጅም ሰዓት ተኝተን ደግሞ የምናስበውም ነገር ይኖራል። ይሄ ለሰውነታችን ጥሩ አይነት ስሜት ጥሩ አይነት መልእክት አያስተላልፍም ተብሏል። አንዴ ከነቃም በኋላ በጨለማ ውስጥ በምንቆይበት ሰዓት ላይ የሰውነታችንን የሰዓት የእንቅልፍ ሰዓት ሰውነታችን በራሱ የሚመራበት የራሱ ያቆጣጠር ሰዓት አለው እና ያንን ነገር የማዛባት ነገር ይታይበታል ተብሏል። በተለይ ሰውነታችን በሁለት ነገሮች በተለይ ከእንቅልፍ ጋር በተያያዘ በሁለት ነገሮች ይመራል። አንደኛው ልክ ሰዓታችን ለምሳሌ ሁሉ ጊዜ አንድ ሰው ማታ 3 ሰዓት ላይ የሚተኛ ከሆነ 3 ሰዓት ላይ ሲመጣ እንቅልፉ ይመጣል።
አንዳንድ ሰው ደግሞ ልክ መብራት ሲጠፋ ደግሞ እንቅልፉ የሚመጣበት ይኖራል። ይሄ የሰውነታችን የራሱ የአላርም ስርዓት ነው። አንደኛው ለምሳሌ አሁን ሜላቶኒን በሰውነታችን እንቅልፋችን ሲመጣ በቃ ተነስ የእንቅልፍ ሰዓት ነው ብሎ የሚነግረን ሜላቶኒን የሚባል ሆርሞን አለ። ይሄ ሆርሞን አንዴ ከተኛም በኋላ አሁን ባልኳቸው በሁለት ነገሮች ይመራል። አንደኛ ሁሌ ባስለመድነው የእንቅልፍ ሰዓት 3 ሰዓት ካልን ሜላቶኒን ይመረታል። በቃ የእንቅልፍ ሰዓት ነው ግባና ተኛ የሚል መልእክት ይኖራል ማለት ነው። ሌላኛው ደግሞ በጨለማም ደግሞ ጨለማ ነገር ሲኖርም ደግሞ በቃ ልክ ይሄ ሆርሞን በሰውነታችን መመረት ይጀምራልና የመተኛት እንድንተኛ ደግሞ የመቀስቀስ አይነት ነገር ስሜት እንዲሰማን ያደርጋል። ይሄ ጧት ከነቃም በኋላ ቤታችንን ያለንበትን ቦታ ጨለማ የምናረከው ከሆነ ሰውነታችን ምን እንደተፈጠረ ግራ ይገባዋል ማለት ነው። ይሄ ሜላቶኒን የተባለው ነገር ከጥልቅ እንቅልፍ ወጥተን እንደገና እንዲመረት የማድረግ ነገር። ስለዚህ ጨለማም አንዱ ምክንያት ነው ማለት ነው ይሄ ሆርሞን እንዲመረት። ስለዚህ ወደ እንቅልፍ እንድንገባ የመገፋፋት ነገር ሊያሳይብን ይችላል ብሏል። ይሄ በሃርቫርድ ዩኒቨርሲቲ ተመራማሪዎች የተሰራ ጥናት ነው። የመጨረሻው ከነቃም በኋላ አልጋ ላይም ደግሞ ረጅም ሰዓት ከጨለማም ሳይሆን ረጅም ሰዓት መቆየትም ከእንቅልፍ ጋር በተያያዘ በሰፊው ተጽዕኖ ይኖራል። የቀን ውሏችን ላይ ንቁ ደስተኛና ምርታማ ሆነን እንዳንውል ተጽዕኖ ይኖራል ተብሏል። የቤልጂየም ተመራማሪዎች እንዳሉት በእነሱ ጥናት መሰረት ጧት የምንሰራው ስፖርት ቀን ላይ ከምንሰራው ስፖርት የተሻለ ውጤታማ ያደርገናል ተብሏል። ለምሳሌ ጧት ላይ የምንሰራው ስፖርት ክብደት ለመቀነስ ብለን የምንሰራ ከሆነ በስነ ስርዓት ክብደት እንድንቀንስ ይረዳናል። በስነ ስርዓት በሰውነታችን ላይ ለውጦች እንዲታዩ የምንፈልግ ከሆነ በስነ ስርዓት ያ ነገር እንዲታይ ያደርገናል። በተቀረው ሰዓት ግን ከጧት ውጪ ግን በሌላው ሰዓት ላይ የምንሰራው ስፖርት ጧት የምንሰራውን አይነት ስፖርት አያደርግልንም ተብሏል። ስለዚህ ጧት ከነቃም በኋላ አልጋ ላይ ረጅም ሰዓት ከመቆየት ይልቅ ተነስቶ ስፖርታዊ የተወሰኑ እንቅስቃሴዎችን ማድረግ ደግሞ የተሻለ ንቁ ሆነ እንድንውል ያደርገናል ማለት ነው። እነዚህ 5 ነገሮች ጧት ላይ ረጅም ሰዓት አለመቆየትና ሌሎችንም አያይዘን ጧት ማድረግ የሌለብን 5 ነገሮች ናቸው ማለት ነው። እናመሰግናለን።